ብሎ ይከፋኛል። ዝም ብሎ ነው የሚከፋኝ። እኔ እንጃ፣ እኔ አላቅም። እኔ እመቤቴ ማርያም ምን ታረጊኝ ነው? እኔ ምን አውቃለሁ? አሳኝቷች ፍጻሜ አሳመረልኝ። እኔ ቋጠሮዬን ፍችልኝ በቃ። እኔ አላቅም። የምታፈቅሩት ትዳር ብላችሁ የምትገቡት እራሱ ማለት ነው እንደ መጀመሪያ አይሆንም። ፍቅር እንደ መጀመሪያው አትጠብቁት። እናንተን አግባብቶ የሆነ ቦታ ላይ ለመድረስ ነው። በቃ የእናንተን ውስጥ ለማወቅ ነው። የኛ ሴቶች ውስጣችን ስለሆነ ለመስፈቅ ነው እንጂ እውነተኛ ፍቅር ወንድ ላይ አታገኙም። እና እኛንን ካፈቅርነ ልባችንም፣ ገንዘባችንም፣ ህይወታችንም ሁሉ ነገራችን አሳልፈን የምንሰጠው እኛንን እንጂ እነሱ አይሰጡንም። አሁን በዚህ በድበሬ ሰዓት መጥቶ ነው የወጣው አይደል? ነይ ልጅሽ ምንሽን የደበረሽ ብሎ አላዋየኝም። ላሻለ ሲደውሉለት እኔ ግን ወይ እህት የለኝ ከአቅራቢው ወጣ ብዬ አልመጣም። ጓደኛ እንኳን አዲስ አበባ ላይ እንዲኖረኝ አልፈልግም። ጥላታችሁ ነው የሚሆነው። ብር ስታገኙ አይወዱ፣ ስትሰሩ አይወዱ፣ ስትንቀሳቀሱ አይወዱ። ስለዛ ጓደኛ አዲስ አበባ ላይ ብላችሁ የምትቀርቡት ሰው እንዳይኖርም አይኖራችሁ በቃ። እንደውም በሚዲያ ያገኘኋቸው እህቶች ናቸው ከጎን የሆኑ ተጀምሮ እትናይት የምትባል እህት አለች። እውነት እናቴ ብላት ይቀለኛል። ከመጀመሪያው ያስቃይ ሲደርስብኝ ጀምሮ እስካሁኑ ድረስ በእያንዳንዱ ሰከንድ ከኔ ያልተለየችም፣ ሲከፋኝም ማለት ነው። ብቻ እሷን ለልጆቿ ያኑራት። እንደው ጤናዋን መልሱ በሰው ሀገር ለልጆቿ እድሜና ጤና ሰጥቷት ያኑርልኝ። እሷ ማለት የእናቴ ምትክ ናት። በቃ እውነት ለመናገር በጣም ነው የሚከፋኝ። በቃ ብቸኝነት ይሰማኛል። ወይ ቅርብ ቦታ እህት የለኝ ሂጅ ያልተነፍስ ምናምን እላለሁ። የዛሬ ጓደኛ እየወስጣችሁትን ብትነግሩት ነገ መልሶ ጥላት ነው የሚሆነው። አይቼዋለሁ። የሆነ የሆርም ለውጥ እንኳን ሲኖር ውስጣችሁ በጣም ይለበሻል፣ በጣም ይደብራል። እና እንደው በጣም ሲደብረኝ ወደ ልሂድ በጣም ነው የሚገፋኝ። በቃ ይችን ስላድኑ ይዤ ነው የማላቅሰው። በቃ ምንቴ አንቺ በቃ የሆነ አንዳንዴ ድንግዝ ስራ ቃለማጥ ምንም ሳልሰራ የሚመሽብኝ ሰዓት አለና በቃ ምንም ሰውነቴ አልታዘዘኝ ይላል። ሰውነቴ አይታዘዘኝም። በቃ በጣም ነው የሚከብደኝ የራሴው ሰውነት ማለት ነው። እና አረብ ሀገር እጅ ስንት ቤተሰብ 12 ቤተሰብ ሳስተዳድር የነበር አሁን ላይ አንድ ለራሴ ሰርቼ ለመብላት በቃ የለም። እንደው ሰውነቴ በቃ ምን ብዬ ልንገራችሁ ማርያምን፣ የምን እንደው ችግር በቃ ሰውነቴ ለራሴ ይከብደኛል፣ ይጨንቀኛል፣ ይደብረኛል። እኔ ብቻ አላውቅም እንግዲህ እመቤቴ እሷ ታውቃለች። እኔ ችግሬን የምነግራት ለእሷ ነው። ሳለቅስም ከሷ አጠገብ ቁጭ ብዬ ማንም ደብሮሻል ነይ ልውሰድሽ ወይ ወጣ ብለሽ ተመለሽ የሚለኝ ሰው የለም። በቃ አንድ ራሴን ነው አዝናናሁትም ጣልኩትም አነሳሁትም። እና ብቻ ከባድ ነው እውነት ለመናገር በጣም ነው የሚከብደው። ጓደኛ ብላችሁ ስታቀርቡት ብሎ የሰማችሁና ድክመታችሁን ሁሉ በሆነ ሰዓት ጠብቁ ነው እናንተን ለጥመጣል፣ እናንተ መልሶ ለማሸማቀቅ ሲሮጥ ታይታላችሁና ጓደኛ አትመኑ፣ የሴት ጓደኛ አትመኑ። በቃ የሴት ጓደኛ ሲጀመር አስፈላጊ አይደለም። እንደዚህ ተከራይታችሁ ስትኖሩ በቃ የሆዳችሁን አታውሩ። ስለ ትዳራችሁ፣ ስለ ቤታችሁ፣ ስለ ኑሯችሁ አታውሩ። ስለ ብላቻችሁ ድክመት አታውሩ። አሳልፎ ይሰጧችኋል። ተሰጥችም ስለማቅ ማለት ነው። እህቴ ናት ጓደኛዬ ናት ብዬ ብዙ መስዋዕት የከፈልኩላት ዛሬ እሷ ትዳር እንድትይዝን የመስዋዕት የከፈልኩላት አሳልፋ ስለሰጠች ማለት ነው። ሰው በቅቶኛል ከዛ በኋላና በድክመታችሁ እየገባ ያ ሰው ላሸማቀቃችሁ ሞክራና ችግራችሁም ስቃያችሁም ለእሷ ንገሯል። እሷ መፍትሄ አታጣም። እሷ ብዙ ነገራችን ታቀነላለች። እኔም አሁን ስመጣ እዚች ጋር ቁጭ ብዬ እዚህ ሶፋ ላይ ሲከፋኝ የማለቅሰው ለእሷ ነው። የውስጤን ድክመቴን ምን ሁኜ ነው ለራሴም ግራ ገባኝ። ቃጠሎን ፍችልኝ የምላት ለድንግል ማርያም ነውና ድንግል ማርያም እሷ እንደው አሁንም ትፍታልኝ። እኔ ሸክም ሆኖኛል የራሴ ሰውነት በቃ ልንቀሳቀስ እንዴት በቃ ድብር ያረገኛል። ደርሶ ስራ ሳልሰራ ይደክመኛል። ብቻ እንግዲህ እግዚአብሔር እሱ ያቅልልኝ። እንዴት ናችሁ ውዶቼ? እኔ ያለው እግዚአብሔር ይመስገን። እንግዲህ ይሄ የለቀኩት ቪዲዮ የመቼ ነው ትችላላችሁና እንዳትደናገጡ የበፊት ነው። ምክንያቱም ያው እኔ ይከፋኛል ብዙ ነገሮች ያሳለፍኳቸውን እነዚህ 2 ዓመቶች በጣም
ይከፉኛል። በዛ ላይ ደግሞ እግዚአብሔር እኛም የእግዚአብሔር ነን። እግዚአብሔር ልጅ የሚሰጠን ልጅ የሚነሳል አይደለም። ግን ሰው እዚህ አብሯችሁ በልቶ አብሯችሁ ጠጥቶ መዘባበቻ ከአንዴም ሁለቴ እኮ ልጇን አጣች ምናምን ምናምን እያለ መዘባበቻ ያደርጋችኋልና ያነ ድብር ውስጥ ገተተኝ። በቃ ደግሞ በጆራችሁ ባሰሙ ደስ ይላል። በጆራችሁ ስትሰሙ ደግሞ እኔ ፈጣሪ ነኝ ወይ የኔ ያልሆነውን ነገር ለምን እታገላለሁ? ምክንያቱም እኔም የሱ እኮ ነኝ በሆነ ሰበብ በቃ ወይ በመኪና አደጋም ወይ በጎርፍ በሆነ ሰዓት እኮ እኔንም ሊወስደኝ ይችላል። እኔም የሱ እኮ ነኝ። ግን በቃ እግዚአብሔር ሰጠ፣ እግዚአብሔር ነሳ አይደለም። እኔ በሱ ነው ያመንኩት። ምክንያቱም አንዳንድ ቦታ አራስ ልጠይቅ ሂጄ ልጁ ኑሮ እናቲቱ የሄደችበት አጋጣሚ አለና አሁን እዚህ ጎረቤት ነን። ለረጅም ዓመት ልጅ ይወርድባታል። ማህፀኗ ጥንሱ መሸከም አይችልም እና በቃ ተስፋ ትቆርጣለች። እንደገና ደግሞ እድሜ ልጠቀም እያለች ታረግዛለች። ከዛ በሶስተኛው እግዚአብሔር ሰጣት። በጣም አትወልድም የተባለችው ወለደች። እግዚአብሔር ታመር ቀየረ። ነገር ግን ወልዳ ሁሉም ሰው አራስ ሊጠይቃት ሲሄድ ወይኔ አምሮባት እንደዚህ ብላ ምናምን እያለ ያወራል። እኔ እውነት ለመናገር አልሄድኩም። ምክንያቱም ካለበት ሰፈር የራሷ የጨረቃ ቤት ስለነበራት ቀይራ ሄዳ ነበረ እና ወደ ጀሞ ማርያም ነው ምናምን የምትባል ቦታ ነው የጨረቃ ቤት ያላትና ወደዛ ቀይራ ስለነበር እርቃኛለች። አልሄድኩም። ከዛ 15 ቀን አልፏታል። ወር 20 ቀን ሆኗታል። እና እዛ ቤተሰቦቿን ከሸኘች በኋላ አረፈች። እሷ አረፈች። ልጅቷ ሁናለች እዚህ ሰፈር መልሰው አመጣዋታም ማለት ነው። አይነ ስውር እህት አለቻት። ከእሷ ጋር እዚህ ጋር ህዝቡ ታዋቶ ብር ተከራይቶላቸዋል እና እሷ አረፈች። ልጅቷ ግን ይኸው አደገች። እግዚአብሔር አንዳንዴ እንደዚህ ነው። እነሱን ሳይ ደግሞ እግዚአብሔር እኔ ለእናቴ ሲል እንኳን አተረፈ ይላለሁ። ምክንያቱም በቃ እኔ ላላየሁት ነገር አልጓጓም። አዎ ደሜን አፍስሻለሁ። በምጥ መርፌ ተሰቃይቻለሁ። ብዙ ህመም አሳልፌያለሁ። ስቃዩንም ማውቀው እኔ ነኝ። እብን ሰው አርግዞ ሳይ ደስታ የለኝም። ምክንያቱም በቃ ህመሙ ነው ትዝ የሚለኝ፣ ስቃዩን የማስታውሰው። በቃ ሁለተኛ እንኳን እግዚአብሔር ሶስተኛ እንኳን አራተኛ እድል ሰጥቶኝ ቢፈጠር ጉጉት አይኖረኝም። በቃ ፈጣሪ ያንቺ ያለውን ይስጠኝ፣ የኔ ያለውን ይስጠኝ። አውቃለሁ ስደትም ሊሄድ እንኳን አሁን ላይ ስነሳሳ እዚህ ስራ የለም የተለያየ ስራ ከመቀደል ለምን እድሜን ከማቃጠል ወጥቼ ለስራ ስን ራስሽን ሳትተኪ ተጎድተሽ ሲሉኝ እንደገና አዎ ለማን ነው የምሰደደው ብዬ መልሼ ራሴን እንትን እለዋለሁ እገስጠዋለሁ። እና ግን ሰው በቃ ከጀርባችሁ ተያይዞ ሲሄድ አብሯችሁ በልቶ አንድ ተከራይ ነን እንግዲህ አብረን እየኖርን ስቃዩን ህመሙን እያወቀችው እሷም ተፈትናለች። ሁለቴ ባይሆንም አንዴ። የመጨረሻውን ፈተና ደግሞ እግዚአብሔር ነው የሚያውቀው። ግን እሷ እኮ አንዴ ሁለቴ እኮ ልጅ አጣች፣ እንደዚህ አለች፣ እንደዚህ አረጋት እያለ የመንገድ ማካሄጃ የመንገድ በቃ እኔ እንጃ ሌላ ወሬ ጠፍቶ ነው ይሄ የሚወራው። በዚህ በቃ በስራ በተለያየ ስራ ስለምሞክር ስለምሰራ ብር ስለማገኝ ከተለያየ ሰው ጋር አብሬ ስለምሰራ ስራ ስለማልንቅ በቃ ሲስተሞቹ እየተጠቀምኩ ስለምሰራ ምቀኛ በቃ በምን እንጣላት፣ በምን አይመሯን እንጉዳት፣ በምን ትራመድ። በቃ እኔ ደግሞ በቃ ያለቀስኩት ለዛ ነው። በቃ ተሰማኝ በቃ እህት የለኝም ሂጅ የማኮርፍበት እዚህ ጋር ጓደኛም ጎረቤትም ብዬ ያቀረብኳቸው ከዱኝ። ትናንትና እሷ አርግዛ እኔ ባሌን 24 ሰዓት ነበረ ሂድ እያልኩኝ አስታርቃቸው። እሱ አይፈልግም ሴት ልጅና በአጋጣሚ አርግዛ ማለት ነው። እሱ አይፈልጋትም። እሷ ስታረግዝ ግን እኔ ባሌን እየራኳ ስሬ ሰላሙን ነስቸው ዛሬ አንድ ላይ እንድትሆን ያደረጓት። ግን ያንን ውለታ አታስታውስ። በምትሰጡት ነገር ከእግዚአብሔር እንጂ ከሰው አትጠብቁ። ግን ዛሬ ላይ እንደዚህ ስታደርገኝ በጣም ተሰማኝና በቃ ደበረኝ። ያለቀስኩት እንባ በዛን ሰዓት ባለቤቴም ይመጣል፣ ልብሱን ለብሶ ይወጣል ምናምን የሆነ አይምሮዬ ድብርት ውስጥ ገባሁ እና እመቤቴ ታሪኬን ቀይሬው በቃ እኔ እንጃ። እሷ ታውቃለች። እኔ ስውሯ ማርያም የጣርቃኒዋ ማርያም በቃ ነግሬያታለሁ። ከዚህ በኋላ እምባዬን አፍስሼ ነግሬያታለሁ። ታሪኬን ቀይራው ደግመን እንደምንገናኝ። ሰው ግን አይምሯችሁን ለመንካት እናንተን ለመጣል የማያደርገው ጥረት የለም። ብቻ ለዛ ነው
ብዙም እንዳትረበሹ። ከዚህ አንጻር ተሰምቶኝ አለቅሳለሁ። በሆነ ነገር ትንሽ ነገር ነው አሁን ላይ የሚበቃኝ እኔ ማለት ነው። ትንሽ ነገር ይከፋኛል እና ለዛ ነው ማሮቼ። ሼር፣ ላይክ፣ ሰብስክራይብ አድርጉኝ፣ ኮፒ ሊንክ አድርጉ። ሞኔታይዝ የተነስቶ ማሮቼ በአዳዲስ ቪዲዮዎች በአዳዲስ ስራዎች እመጣለሁ። ግን ማብራት ችግር ስላለ ነው እኛ ሰፈር። ለዛ ነው። ወዳችኋለሁ።